ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። ለረጅም ጊዜ የህዝቡ ጥያቄ ሆኖ የቆየው የዲሪማሻ አስፋልት መንገድ ግንባታ በመጀመሩ ደስተኛ መሆናቸውን አንዳንድ ያነጋገርናቸው የማህበረሰብ ተወካዮች ተናገሩ። የማስጀመሪያ መርሃ ግብር የፌዴራልና ክልል የመንግስት ስራ ኃላፊዎች በተገኙበት በጊምቦ ወረዳ ተካሂዷል። ሳሙኤል ቁጭቶ ያዘጋጀውን ዘገባ ምህረት ማሞት አቀርበዋለች። ዛሬ በንጉሱ ጋኪ ሸሬቾ ምድር የኤሌሎ ጥንታዊ ዋሻ የዳበን ፍልውሃ የተፈጥሮ ደን የሀገራችን የአረንጓዴ ወርቅ የሆነው የቡናችን መገኛና ስያሜ ያገኘበት በለምለሚቷ ደቡብ ምዕራብ ኢትዮጵያ ክልል በዚህ ስፍራ ተገኝቼ የዲሪማሻ የአስፋልት ኮንክሪት መንገድ ግንባታን ለማስጀመር በፊታችሁ ቆሜ ንግግር ሳደርግ በከፍተኛ ደስታና ታላቅ አክብሮት ነው። በስነ ስርዓቱ ላይ ጋዋታ ግንቦ ደካ ከተማ አመራሮች የዲሪማሻ አስፋልት መንገድ ግንባታ መጀመሩ መደሰታቸውን ገልጸዋል። ፕሮጀክቱ ሲጠናቀቅ የህዝቡ የመልማትና የመልካም አስተዳደር ችግሮች መፍትሄ የሚያገኝ መሆናቸውን ተናግረው የስራ እንቅስቃሴ ውጤታማ እንዲሆን አስፈላጊውን ድጋፍና ክትትል እንደሚያደርጉም ተናግረዋል። በስነ ስርዓቱ ላይ ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሾ ከበደም የአስፋልት መንገድ ግንባታ መጀመሩ በዞኑ የሚገኙ የልማት አቅሞች ለማጠናከርና ውጤታማ ለማድረግ ከፍተኛ ሚና እንዳለውም ጠቅሷል። በዞናችን የሚገኘው ልምቅ የተፈጥሮ ሀብት ተጠቅመን እንዳንበለጽግ መንገድ ለበርካታ ዘመናት መሰረታዊ ማነቆ ሆኖ ቆይቷል። በመሆኑ በተደጋጋሚ ከዞኑ ከሚነሱ የመንገድ ጥያቄዎች አንዱ ከ6 ዓመታት በፊት ለይስሙላ ጀምሮ ያለ በቂ ምክንያት ተቋርጦ የቆየው የዲሪማሻ መንገድ ሲሆን በዞናችን ከሚገኙት ወረዳዎች ሰፊ የእንስሳት፣ የማር፣ ቅመማ ቅመም፣ አትክልትና ፍራፍሬ ጸጋና ተፈጥሯዊ እምቅ አቅም የሚታወቁትን ጊምቦ፣ ጋዋታ፣ ጌሻ የደካ ከተማ አስተዳደር አልፎ ከሸካ ዞን ጋር የሚያገናኝ ሲሆን በመሃሉ ከደካ ሳይለም የሚያገናኝ መንገድ በኦሮሚያ ክልል ከሚሰራው አጌዮ ሳይለም መቱ መንገድ ግንባታን በማገናኘት ከፍተኛ ትስስርና መስተጋብር ለመፍጠር ትልቅ አስተዋጽኦ ያለው ነው። የኢትዮጵያ መንገድ አስተዳደር ምክትል ዋና ዳይሬክተር ዶክተር ኢንጂነር አለማየሁ የለ በበኩላቸው የመንገዱ ፕሮጀክት 61.9 ኪሎ ሜትር የሚሸፍንና 6.2 ቢሊዮን ብር በጀት እየተመደበበትና በ3 ዓመት ከ5 ወራት እንደሚጠናቀቅም ተናግሯል። ዛሬ የሚጀምረው የዲሪማሻ ምዕራፍ 1 ጊምቦ ኪሎ ሜትር 61.9 የመንገድ ግንባታ ፕሮጀክት ቀደም ሲል በገጠር መንገድ ተገንብቶ የወቅቱን የትራፊክ ፍሰት ለማስተናገድ ያልቻሉትን የመንገድ ደረጃ በማሳደግ የተሻለና ቀልጣፋ የትራንስፖርት አገልግሎት መስጠት እንዲችሉ በልማት ፕሮግራሙ ተካተው በአስፋልት ኮንክሪት ደረጃ ከሚገነቡት አገናኝ መንገዶች አንዱ ነው። መንገዱ በ6.2 ቢሊዮን ብር የሚገነባ ሲሆን ግንባታውንም በኢትዮጵያ መንገዶች አስተዳደር የራስ ኃይል ክንፍ የሆነው የኮንስትራክሽን ግንባታ የሚያከናውነው ሲሆን የግንባታ ወጪው የሚሸፈነው በፌዴራል መንግስት ነው። የኢፌዴሪ ከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ የዲሪማሻ አስፋልት ኮንክሪት መንገድ ተጀምሮ ባለመጠናቀቁ የህብረተሰቡ የመልካም አስተዳደር ችግር ሆኖ መሰንበቱን የተረዳው መንግስት አስፈላጊውን በጀት በመመደብ ስራውን ይፋ አስጀምሯል ሲሉም ተናግሯል። የዲሪማሻ ምዕራፍ 1 የመንገድ ግንባታ ፕሮጀክት እውን እንዲሆን መንግስት ከፍተኛ በጀት በመመደብ በአካባቢው መንገድ ልማት ኢንቨስት ሲያደርግ አካባቢው ለሀገራችን ያለውን ማህበራዊና ኢኮኖሚያዊ ፋይዳ ከግምት ውስጥ ከማስገባቱም በላይ የህዝባችንን ፍትሃዊ ተጠቃሚነት ለማረጋገጥ ፍትሃዊ የማህበራዊ አገልግሎቶችን ተደራሽ በማድረግና የአካባቢው ህዝብም የምርቶችና የአገልግሎቶች ተጠቃሚ እንዲሆኑ ካለው ጥልቅ ፍላጎት የተነሳ ነው። ፕሮጀክቱ ከዚህ በፊት ተጀምሮ በኮንትራክተሩ አቅም ውስንነት ምክንያት ተቋርጦ የነበረ ቢሆንም መንግስት አስፈላጊውን ቅድመ ዝግጅቶች ሁሉ ጨርሶ በዛሬው ዕለት በድጋሚ እንዲጀመር ተደርጓል። ስራው ተጀምሮ እስኪጠናቀቅ የፌዴራል መንግስት አስፈላጊውን ድጋፍ ያደርጋል ያሉት ሚኒስትሯም የክልሉ መንግስት የአካባቢውን ህብረተሰብና ሌሎች አካላት የሚጠበቅባቸውን ሁሉ እንዲወጡም ጠይቀዋል። በኢትዮጵያ መንገዶች በኩል እየተደረገ ያለው የክትትልና ቁጥጥር ስራም እንዲሁ ተጠናክሮ የሚቀጥል ሲሆን ሚኒስቴር መስሪያ ቤታችን ፕሮጀክቱ በታሰበለት ጊዜና ጥራት እንዲጠናቀቅ አስፈላጊውን ድጋፍ ሁሉ እንደሚያደርግ ለማሳወቅ ወዳለሁ። የፕሮጀክቱን ማስጀመር አስመልክቶ ንግግር ያደረጉት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋቂሾም የመንገድ ፕሮጀክቱ በ2010 በጀት ዓመት የግንባታው ስራ ቢጀመርም በተለያዩ ምክንያቶች ስራው መቋረጡን አስታውሰዋል። የዲሪማሻ የ61.9 ኪሎ ሜትር አስፋልት መንገድ በ2010 ዓ.ም የመጀመሪያ ግንባታ ስራ ተጀምሮ በ3 ዓመታት ጊዜ ውስጥ ይጠናቀቃል ተብሎ ቢታቀድም
አብዛኛው የአፈር ስራ ከተጠናቀቀ በኋላ በስራ ተቋራጩ የአቅም ውስንነት ስራው ተቋርጦ እስከዛሬ ሰንብቷል። መንገዱ ባለፉት 7 ዓመታት የመልካም አስተዳደር ችግር ሆኖ መቆየቱን የተናገሩት ርዕሰ መስተዳድሩ መንገዱ የከፋና የሸካ አካባቢዎች በማስተሳሰር ክልላዊና ሀገራዊ ኢኮኖሚ እንዲነቃቃ የሚያደርግ መሆኑን አስረድቷል። ላለፉት ምናልባት 7 ዓመታት ያክል የአካባቢው የመልካም አስተዳደር ችግር ሆኖ ህዝባችን በተለያዩ ትላልቅ መድረኮች ሀገራዊና ክልላዊ መድረኮች ላይ ይህንን ጥያቄ ሲያስተጋባ ድምፁን ሲያሰማ የቆየበት ነው። የአስፋልት መንገዱ የቡና፣ የማር፣ የቅመማ ቅመምና ሌሎች በርካታ የሰብል ምርቶቹን አምራች የሆኑ የከፋ ዞን ወረዳዎችንና እንደዚሁም ደግሞ የሸካ ዞን ወረዳን የሚያገናኝ ከዚህም አልፎ አጎራባች የኦሮሚያ ክልል ወረዳዎችም ጋር በቀላሉ የሚያስተዳድርና በጣም ትልቅ ማህበራዊና ኢኮኖሚያዊ ጠቀሜታ ያለው መንገድ ነው። በክልሉ በየደረጃው የሚገኙ የአስተዳደር እርከኖች የክልል መዋቅር፣ የዞን መዋቅር፣ የወረዳ እና የቀበሌ መዋቅር እንዲሁም እያንዳንዱ ቤተሰብና ግለሰብ ዛሬ በይፋ በድጋሚ ያስጀመርነው መንገድ በተያዘለት የጊዜ ምጣኔ እንዲጠናቀቅ ሁላችንም ከካሳ ክፍያ፣ ከወሰን ማስከበር፣ ከግንባታ ማቴሪያል ቦታ እንደዚሁም ሰላምና ጸጥታን በአካባቢው መንገድ ስራ በሚሰራበት መስመር ላይ በማስከበር የሰራተኞችን፣ የኮንትራክተሩን፣ የአማካሪውን ደህንነት በመጠበቅ እያንዳንዳችን የየራሳችን ሚና እንደምንወጣ በዚህ አጋጣሚ ለማሳሰብ ወዳለሁ። የጤና ተቋማት የአገልግሎት አሰጣጣቸው የዘመነ እንዲሁም የጤና ባለሙያዎች የሙያ ስነ ምግባር የተላበሱ ሊሆኑ እንደሚገባ ተገለጸ። በቦንጋ ገብረ ጻዲቅ ሸዋ አጠቃላይ ሆስፒታል የሚስተዋሉ የአገልግሎት አሰጣጥና የመልካም አስተዳደር ችግሮችን መቅረፍ ያለመ ውይይት ተካሂዷል። ተጨማሪ አለን። በግምገማ መድረክ ተገኝተው ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በጤና ሴክተር የሚስተዋለውን የአገልግሎት አሰጣጥና የመልካም አስተዳደር ችግሮችን በመሰረታዊነት መፍታት አስፈላጊ መሆኑን ተናግረው ችግር ፈቺ ድጋፍ፣ ክትትልና ግብረ መልስ አሰጣጥ ስርዓትን በአግባቡ መታየት ያለባቸው እንደሆነ ጠቁመዋል። መንግስት የተሻለ አገልግሎት በተለይ በጤና ተቋማት ሊሰጥ የሚችልበት ሁኔታ እንዲኖር ይፈልጋል። ስለዚህ ተሟላ የጤና አገልግሎት እንዲሆን የሚፈልገው ፍላጎት የህብረተሰቡን እርካታ ማምጣት እንዲቻል የተባለው 85% ብሏል። እኛ ብቻ 100% እንዳደረገው ነው። ነገር ግን አንዳንድ የማይቻሉ ነገሮች ከአቅም በላይ የሚሆኑ ነገሮች ይኖራሉ ብሎ ስለሚታሰብ 85%፣ 90%፣ 80% ማድረግ የሚችልበት ሁኔታ ነው። ተቀናጅተን መስራት የሚችልበት ሁኔታ ነው። መስተካከያ እንዴት አድርገን ማድረግ ይቻላል? የምናገለግለው ማህበረሰባችን አገልግሎት ለመስጠት ነው። እዚህ የመጣ ነው ኃላፊነት አለብንና የሚታዩ በማወቅም ባለማወቅም የሚስተዋሉ ችግሮች ካሉ እነዚህ ጋር የተሻለ አሁንም ብቁ ሆኖ ተወዳዳሪነቱን እየቀጠለ ደረጃውን ጠብቆ ሊሄድ የሚችልበት ሁኔታ እንዲኖር ማድረግ ያስፈልጋል። የመወያያ ሰነድ ያቀረቡት የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ መድረኩ በዋናነት የጤና አገልግሎት አሰጣጥና የተገልጋይ እርካታ ላይ ትኩረት ያደረገ መሆኑን ተናግረዋል። ኃላፊው አክለውም በሆስፒታሉ የሚገኙ ባለሙያዎች ከግምገማው በኋላ ተገልጋዮች ላይ ቅሬታ የሚፈጥሩ አሰራሮችን በማረም ቀልጣፋ አገልግሎት መስጠት እንደሚገባቸው ገልጸዋል። በውጭ በኩል የሚታዩ ችግሮች በቂ በጀት አለመመደብ ነው። በቂ በጀት እንግዲህ በውስጥ ገቢም የሚመደብ በጀት አለ። ከመንግስት ትሬጀሪ የሚመደቡ በጀቶች አሉ። እነኚህ እንግዲህ የዞን መንግስት በዚህ ዓመት 8 ሚሊዮን ነው ለዚህ ሆስፒታል ለመድኃኒት ግዢ ብቻ የመደበው። ይሄ የሞዴል ፋርማሲን ሳያካትት ማለት ነው። ስለዚህ እነኚህ በርከት ብሎ በጀቶች የሚመደቡ ከሆነ በጀቶች ደግሞ ቶሎ ወደ ካሽ ገንዘብ ተለቆ በወቅቱ የሚሰጡ ከሆነ መድኃኒት እየተገዛ ለማህበረሰቡ በአግባቡ አገልግሎት የሚሰጥበት ሁኔታና ጩኸቶችን እየቀነስን የምንሄድባቸው ሂደቶች ይኖራሉ ብለን እናስባለን። መድኃኒትን ቢኖር የኤጀንትን ቢኖር የባለሙያ ተነሳሽነት ሩህሩህ መሆን አገልጋይ መሆን በጣም ያስፈልጋል። በዚህም ኤምሲሲ ብለን ሞቲቬትድ ኮምፓሽኔት ኤንድ ኬር የሚሰጥ ባለሙያ መፍጠር አለብን ብለን በጤና ትራንስፎርሜሽን አጀንዳ ላይ ተይዞ የተሰራ ያለበት ሁኔታ አለ። በጣም ብዙ ጤና ባለሙያዎች፣ ብዙ ሰራተኞች፣ ብዙ ድጋፍ ሰጪ ሰራተኞችም ለታካሚ ትኩረት ሰጥቶ ቅድሚያ ሰጥቶ የሚደግፉት
ኬር የሚያደርጉት እንደተጠበቀ ሆኖ ውስን ባለሙያዎች ያው በተፈጥሯቸው ትንሽ ችግር ያለባቸው ባለሙያዎች እንደዚህ አይነት ችግሮች እንዲፈጠሩ ያደርጋሉ። በደንብ ርህሩህነት ያልተሟላ የሚሆን ከሆነ በጣም ማህበረሰቡ በጣም ይማረራልና እነኚህ መሬቶችን ይቀንሳል ብለን ነው የምንጠብቀው። የገብረ ጻዲቅ ሸዋ አጠቃላይ ሆስፒታል ስራ አስኪያጅ አቶ ፍቅረ ማርያም ጳውሎስ በበኩላቸው ተገልጋዮች ተገቢውን አገልግሎት እንዲያገኙ በትኩረት ይሰራል ብለዋል። አገልግሎት አሰጣጥ ላይ የሚታዩ ክፍተቶች ከባለሙያ አንጻር የስነ ምግባር ችግር፣ የአመለካከት ችግር የመሳሰሉ ነገሮች ታማሚን ማመናጨቅና የመሳሰሉ ችግሮች ጎልቶ የታዩ የግምገማ ስዕል ናቸው። ይህንን ችግር ለመፍታት ደግሞ የተቀመጡ አቅጣጫዎች ቀደም ሲሰሩ የነበሩት የአሰራር ስርዓቶችን ተከትሎ እርምጃ እየተወሰደ እየተስተካከለ የመጣበት ሁኔታ ነው ያለው። ሌላው ከአገልግሎት አሰጣጥ ጋር ተያይዞ የሚታየው ችግር የግብዓት አቅርቦት ላይ የሚታየው ችግር ነው። ይሄ ከአንድ ወር በፊት የነበረ ችግር አሁን እየተቀረፈ በተለይ በማህበረሰብ አቀፍ ጤና መድን ማዕቀፍ ውስጥ የተካተቱ አገልግሎት ተቀባዮች በሚመጡበት ሰዓት አገልግሎቱን በተገቢው አግኝተው ቅድሚያ አግኝተው እንዲወጡ እየተደረገ ያለበት፣ የማህበረሰብ አቀፍ ጤና መድን ተገልጋዮቻችን ደግሞ በራሳቸው አንድ ክፍል አንድ ሐኪም ተዘጋጅቶላቸው እየተመረመሩ አገልግሎቱን በቅርበት እንዲያገኙ እያደረግንና አስተያየቶችን እየተቀበልን ያለንበት ሁኔታ ነው ያለው። ከአመለካከት፣ ከክህሎት፣ ከግብዓት አቅርቦትና ከተግባር አፈጻጸም ጋር የሚታዩ ችግሮች ደረጃ በደረጃ እየተገመገሙ ይቀረፋሉ ተብሎ ነው የሚጠበቀው። ስለዚህ ባለሙያውን በዚህ ልክ ራሱን አዘጋጅቶ ለግምገማ እየገባ ያለበት ሁኔታ ስላለ እኛም ትኩረት ሰጥተን ገምግመን ተገማግመን ለህብረተሰባችን ተገቢ የሆነ አገልግሎት እንሰጣለን ብለን እናስባለን። የመድረኩ ተሳታፊዎች በሰጡት አስተያየት ሰነዱ የተቋሙን ዝርዝር ተግባራትና የአገልግሎት አሰጣጥ ሁኔታን የዳሰሰ መሆኑን አንስተው ለቀጣይ የስራ ስኬት የበኩላቸውን ሚና እንደሚወጡ ገልጸዋል። የውድድር እንትን ውስጥ ነው ያለነው። አሁንም ብዙ ተልእኮችን ብዙ ኢኒሼቲቮችን እንድንተገብር ወደኛ ተቋም የተላኩ ኢኒሼቲቮች አሉና እነሱን ለማስፈጸም እንግዲህ አሁንም በቁርጠኝነት ሁሉም ሰራተኛ ከዚህ ግምገማ ራሱን አይቶ እንግዲህ ያው ቅድም ብዬሻለሁ እኛ እየሰራ ነው ያልነው። ህብረተሰቡ ደግሞ ይሄ ችግር አለ፣ በዚህ ልክ ራሳቸውን አይተው ይሄን ነገር ማስተካከል አለባቸው የሚለው ነገር አንስቷል። እኛም ይሄን ግምገማ ውስጣዊ አድርገን አገልግሎት የሰጠን እኛም ጋር ያለውን ችግር እያሻሻልን አገልግሎቱ እየተስተካከለ የተሻለ እንዲሆንና ማህበረሰቡ የሚፈልገውን አገልግሎት እንዲያገኝ ለማስቻል ይረዳናል ማለት ነው። ይሄኛው ግምገማ ያሉትን ችግሮች ናቸው የምነሱት። ጠንካራ ጎን ይኖራል፣ ደካማ ጎናችንን አስተካክለን የምነሱት ሀሳቦች ላይ ትኩረት ሰጥተን ሰርተንበት ለውጥ እናመጣለን ብለን እንደ ግቢ እናስባለን። በመድረኩ የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌን ጨምሮ የሆስፒታሉ ባለሙያዎች፣ ድጋፍ ሰጪ ሰራተኞችና ሌሎች የሚመለከታቸው አካላት ተሳታፊ ሆነዋል። የከፋ ዞን ፖለቲካ ፓርቲዎች የጋራ ምክር ቤት በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት መተዳደሪያ ደንብ ላይ የግንዛቤ ማስጨበጫ ውይይት አድርጓል። ምክር ቤቱ ባካሄደው መደበኛ ጉባኤ አዲስ የስራ አስፈጻሚ ምርጫም አካሂዷል። ዘገባው የባልደረባችን ታጀቶ ከበደ ነው። ምህረት ማሞት አቀርበዋለች። የኢትዮጵያ ፖለቲካ ፓርቲ የጋራ ምክር ቤት መተዳደሪያ ደንብን የደቡብ ምዕራብ ክልል ፖለቲካ ፓርቲ የጋራ ምክር ቤት ስራ አስፈጻሚ ወይዘሮ መቅደስ መኮንን አቅርበው በምክር ቤት አባላትም ውይይት ተደርጎበታል። የፖለቲካ ፓርቲዎች የጋራ ምክር ቤት ዴሞክራሲያዊነት፣ አካታችነት፣ እኩልነት፣ ነጻነት፣ ፍትሃዊነት፣ ሰላማዊነትና ተጠያቂ የሰፈነበት የፖለቲካ ባህል እንዲፈጠር ማድረግ እንደተቻለ የከፋ ዞን ፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢና የብልጽግና ፓርቲ ተወካይ አቶ ታከለ ታምሩ ተናግረዋል። የዞኑ የጋራ ምክር ቤቱ ባለፉት 2 ዓመታት በሀገራዊ ክልላዊ እንዲሁም አካባቢያዊ ጉዳዮች ላይ የሚፈጠሩ ችግሮችን በሰከነ መንገድ በጋራ በመግባባት እየሰራ መቆየቱን አስረድቷል። ፖለቲካ ፓርቲዎች ቀደም ሲል የነበረውን መቃቃርና ጥላቻን በመቅረፍ የጋራ መግባባት በመፍጠር የመንግስት የልማት አጀንዳዎች ላይ መሳተፍ እንደቻለው አቶ ታከለ ታምሩ ገልጿል። የጋራ ምክር ቤቱ ላይ በታዛቢነት የተሳተፉ የከፋ ዞን አስተዳደር ጽህፈት ቤት ኃላፊ አቶ ንጉሴ ባዩ በበኩላቸው የተለያዩ የፖለቲካ ፓርቲ አንድ ላይ ሲደራጁ የህዝብ ተጠቃሚነት ላይ መሰረት ማድረግ አለባቸውም ብሏል። የተሻለ ሀሳብ ለማግኘት የጋራ ምክር ቤቱ ሚና ከፍተኛ መሆኑን የተናገሩት ኃላፊው የፖለቲካ ፓርቲዎች እርስ በርስ በመደማመጥና የሀገር አንድነትን የሚያጠናክር ስራ መስራት እንደሚገባቸውም ገልጿል። የፖለቲካ ፓርቲዎች የግል ፍላጎታቸውን ሳይሆን የህዝብ ተጠቃሚነትን መሰረት ያደረገ ምክክር ማድረግ እንዳለባቸው የከፋ ዞን የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ናትናኤል በድሮ ተናግረዋል። የፖለቲካ ፓርቲዎች በመድብለ ፓርቲ ስርዓት ውስጥም ገንቢ በሆነ መንገድ ለመሳተፍ ያላቸውን አቅም ማሳደግ መቻላቸውን
ተናግረው በጋራ በመግባባት የተሰሩ ስራዎችም ውጤት መመዝገባቸውን ገልጸዋል። በፓርቲዎች መካከል እንዲሁም ከመንግስት አካላት ጋር ውይይት በማድረግ የሚፈጠሩ ችግሮች እንዲፈቱ የሚያስችል ስራዎች እየተሰሩ መቆየቱንም ተናግረዋል። የከፋ ዞን የፖለቲካ ፓርቲዎች የጋራ ምክር ቤቱ በቀጣይ ጊዜያት የሚመሩ 5 አባላቶችን የያዘ ስራ አስፈጻሚዎች ምርጫም ተካሂደዋል። በዚህ መሰረት አቶ ናትናኤል በድሩ ከነጻነት እኩልነት ፓርቲ ሰብሳቢ፣ አቶ ታከለ ታምሩ ከብልጽግና ፓርቲ ምክትል ሰብሳቢ፣ መምህር እስራኤል ጌታቸው ከእናት ፓርቲ ጸሐፊ፣ አቶ ቦጋለ ኃይሌ ከካሂዴ አባል፣ አቶ አክሊሉ አለማየሁ ከመኢአድ አባል በመሆን ተመርጧል። በመጨረሻም የተመረጡ ስራ አስፈጻሚዎች የደቡብ ምዕራብ ኢትዮጵያ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ ወይዘሮ መቅደስ መኮንን አማካኝነት ቃለ መሐላም ተፈጽሟል። የባህላዊ ፍርድ ቤቶች መቋቋም በየአካባቢው የሚፈጸሙ ወንጀሎችን ፈጥኖ ለማረምና ሰላምን ለማጽናት ጠቀሜታው የጎላ መሆኑን የሳይለም ወረዳ ፍርድ ቤት ገለጸ። ባህላዊ ፍርድ ቤቶችን ለማቋቋም እውቅና ለመስጠት የወጣውን አዋጅ ቁጥር 35/2016 ተግባራዊ ማድረግ የሚያስችል ውይይት ተካሂዷል። ክፍለ ዓለሙ ከወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የተገኘውን ዘገባ እንደሚከተለው አጠናቅሮታል። የወረዳው ፍርድ ቤት ፕሬዝዳንት አቶ ጌታቸው አበቶ እንደገለጹት ውይይቱ አዋጁን እስከ ታችኛው መዋቅር ድረስ በማውረድና ግንዛቤ በመፍጠር ህዝቡ ባህሉንና ወጉን መሰረት አድርጎ በመዳኘት ቀልጣፋና ፍትሃዊ ዳኝነት እንዲያገኝ ያለመ መሆኑን አንስተዋል። በሴቶች ላይ የሚደርሱ ተጽዕኖዎችንና አለመግባባቶችን በባህላዊ ፍርድ ቤቶች እንዲታዩ በማድረግና በሰላም እንዲቋጩ ዘርፉ አጋዥ እንደሆነ አቶ ጌታቸው አብራርተዋል። ባህላዊ ፍርድ ቤቶች አማራጭ የግጭትና አለመግባባት መፍቻ መንገዶች ከመሆናቸው በተጨማሪ አሰራሮቹ ተአማኒና ባህላዊ እሴቶችን ባስጠበቀ መልኩ መሆን ይጠበቅባቸዋል ብለዋል። የሳይለም ወረዳ ዋና አስተዳዳሪ አቶ አማኑኤል አየለ በመክፈቻ ንግግራቸው እንደገለጹት የባህላዊ ፍርድ ቤቶች አዋጅ መውጣት ባህላዊ እሴቶችንና ሀብቶች እንዲጠበቁ ከፍ ያለ ጠቀሜታ አለው። ባህልን መሰረት ያደረገ የሽምግልና ስርዓት የጊዜና የገንዘብ ብክነትን እንዲሁም የዜጎችን እንግልት ከማስቀረት በተጨማሪ እውነታን ተከትሎ በሐቅ ለመዳኘት ሚናው የጎላ መሆኑን ገልጸዋል። ባህልን ከትውልድ ወደ ትውልድ ለማሸጋገር ባህላዊ ሽምግልና ቁልፍ መሳሪያ መሆኑን የተናገሩት ዋና አስተዳዳሪው ይህንን አጠናክሮ ለማስቀጠል በሚደረገው ጥረት ውስጥ ሁሉም ባለድርሻ አካላት ዘርፉን ማገዝ አለባቸው ብለዋል። ባህላዊ ፍርድ ቤቶች የሰዎችን ማህበራዊና ፖለቲካዊ ሁኔታዎች ከግምት በማስገባት ከአድሏዊ አሰራር የጸዳ በሆነ መልኩ መዳኘትና አገልግሎት መስጠት እንዳለባቸው አቶ አማኑኤል አሳስበዋል። ከተሳታፊዎቹ መካከል አቶ አጦ ጊቦና ወይዘሮ አባይነሽ ሻሮ በአካባቢው ያሉ ባህላዊ እሴቶችና ሀብቶች እንዳይጠፉ ከማድረግ በዘለለ እንደገና እንዲያንሰራሩ እድልን የሚሰጥ መሆኑን ገልጸው ባህልን የሚበሩዝና መልካም እሴቶችን የሚያጠለሹ ድርጊቶች ሊቆሙ ይገባል ብለዋል። ባህላዊ ፍርድ ቤቶች የሚጠበቅባቸውን ሚና መወጣት እንዲችሉም የድርሻቸውን እንደሚወጡም ተናግረዋል። የብሔር ብሔረሰቦችና ሕዝቦች እኩልነትና ፍትሃዊ ተጠቃሚነትን ታሳቢ ያደረጉ ተግባራት እየተከናወኑ መሆኑን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት የብሔረሰቦች ምክር ቤት አፈ ጉባኤ የተከበሩ አቶ መቱ አኩ ገለጹ። የክልሉ ብሔረሰቦች ምክር ቤት 3ኛ ዙር 4ኛ መደበኛ ጉባኤውን በቴፒ ከተማ አካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ቢሮ ነው። ተከታትለን እንመለስ። በመድረኩ ንግግር ያደረጉት የምክር ቤቱ ዋና አፈ ጉባኤ አቶ መቱ አኩ ጉባኤው ያለፉትን የ9 ወራት አፈጻጸም በመገምገም ለቀጣይ በቂ ግብዓት የሚወሰድበት መሆኑን ገልጸው ምክር ቤቱ ህገ መንግስታዊ ተልዕኮውን አንግቦ የክልሉን ህዝብ መብትና ጥቅም በማስከበር ረገድ በርካታ ተግባራትን እያከናወነ መሆኑን ገልጸዋል። ምክር ቤቱ በህገ መንግስትና ፌዴራሊዝም አስተምህሮ ላይ መሰረት በማድረግ የብሔረሰቦችን መብት ከማስከበር አንጻር በክልሉ ካሉ ሁሉም መዋቅሮች ጋር በመቀናጀት እየሰራ መሆኑን ዋና አፈ ጉባኤው አንስተዋል። ከዚህም ባሻገር ምክር ቤቱ የተለያዩ ሀገራዊ ኩነቶችን በስኬት እንዲጠናቀቁ ብርቱ ጥረት ሲያደርግ መቆየቱን የተናገሩት የተከበሩ አቶ መቱ የክልሉ ህዝቦች በክልሉና በፌዴራል ህገ መንግስት ላይ በቂ ግንዛቤ እንዲይዙ መድረኮችን በመፍጠር የተለያዩ ውይይቶችን ማድረግ መቻሉን አብራርተዋል። የብሔር ብሔረሰቦችና ህዝቦች እኩልነትና ፍትሃዊ ተጠቃሚነትን ታሳቢ ያደረጉ ተግባራት በመከናወን ላይ ናቸው ያሉት አፈ ጉባኤው የምክር ቤቱ አባላት የብሔር ብሔረሰቦችና ህዝቦች እኩልነትና ፍትሃዊ ተጠቃሚነትን ማረጋገጥ በሚያስችሉ ጉዳዮች ላይ የበኩላቸውን እንዲወጡ አሳስበዋል። የክልሉ ብሔረሰቦች ምክር ቤት የ2017 በጀት ዓመት የ9 ወራት አፈጻጸም ሪፖርት በምክር ቤቱ ምክትል አፈ ጉባኤ በተከበሩ አቶ መለሰ ከበደ ቀርቦ ውይይት ተደርጎበታል። በጉባኤው የክልሉ የመንግስቱ ዋና ተጠሪ አቶ ፍቅሪ አማን፣ የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ፣ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቆጭቶ ገብረ ማርያምን ጨምሮ ሌሎች ከፍተኛ አመራሮች ተሳትፈዋል። ከውጭ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የሱዳኑ ጀነራል አብዱል ፈታህ አልብሩሃን በናይል ተፋሰስ ላይ የውሃ ደህንነትን በጋራ ለማስጠበቅ መወያየታቸው ተገለጸ። የሁለቱ ሀገራት መሪዎች ባወጡት መግለጫ ላይ መሪዎቹ በሱዳን መልሶ ግንባታና በውሃ ደህንነት ላይ መወያየታቸውን ገልጸዋል። አንተነህ ፍቃዱ
የሱዳኑ ፕሬዝዳንት ጀነራል አልቡርሃን በግብጽ ካይሮ ጉብኝት ባደረጉበት ወቅት ሁለቱ መሪዎች በተለያዩ ጉዳዮች ላይ መወያየታቸው የተገለጸ ሲሆን በአፍሪካ ቀንድ ጉዳዮች በተለይም በአባይ ተፋሰስ ዙሪያ መነጋገራቸውን የግብጽ ፕሬዝዳንት ጽሕፈት ቤት አስታውቋል። የሁለቱ ሀገራት መሪዎች ባወጡት መግለጫ ላይ መሪዎቹ በሱዳን መልሶ ግንባታና በውሃ ደህንነት ላይ መወያየታቸውን ገልጸዋል። የሁለቱ ሀገራት የውሃ ደህንነትን ለማስጠበቅ መነጋገራቸውን የገለጸው የግብጽ ፕሬዝዳንት ቃል አቀባይ መሪዎቹ በውይይታቸው ወቅት በብሉ ናይል ላይ የሚወሰደው የተናጠል እርምጃን ተቃውመዋል ብለዋል። በአባይ ተፋሰስ ላይ የሚገኙ ሀገራት ተጠቃሚ የሚሆኑበትን የዓለም አቀፍ ሕግን ለማስከበር እንደሚሰሩ መነጋገራቸው ተገልጿል። በሁለቱ ሀገራት መካከል ያለው የአመለካከት ውህደት በግብጽ እና በሱዳን ብሔራዊ ደህንነት መካከል ባለው ጥብቅ ትስስር የተደገፈ ነው ያለው የፕሬዝዳንት ጽሕፈት ቤት በአባይ ተፋሰስ ላይ የሚኖር የውሃ ደህንነት በጋራ ለማስጠበቅ መነጋገራቸውን ገልጸዋል። ግብጽ በህዳሴ ግድብ የውሃ ሙሌት እና ከግድቡ የሚለቀቀው የውሃ መጠን ላይ ህጋዊ እና አስገዳጅ ሶስትዮሽ ስምምነት ካልተፈረመ ኢትዮጵያ የውሃ ሙሌቱን ማከናወን እንደሌለባት ስትወተውት ቆይታለች። ኢትዮጵያ በበኩሏ ሶስቱ ሀገራት በአባይ ወንዝ ላይ ባላቸው የውሃ ድርሻ ላይ መስማማት ከቻሉ ከህዳሴ ግድብ የሚለቀቀውን የውሃ መጠን በተመለከተ አሳሪ ስምምነት ላይ መድረስ እንደሚቻል አቋሟን አሳውቃለች። ግድቡን በሚመለከት በአፍሪካ ህብረት አሸማጋይነት በተከታታይ ሲካሄድ የነበረው የሶስትዮሽ ውድድር ሳይሳካ ያለ ውጤት መበተኑ ይታወሳል። በዚህ ዓመት እንደሚጠናቀቅ የተነገረው ታላቁ የህዳሴ ግድብ በተወሰነ ደረጃ ኃይል እያመነጨ ሲሆን ግብጽ ግድቡ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንሳል የሚል ስጋቷን ስትገልጽ ቆይታለች ሲል ቢቢሲ ያወጣው መረጃ ያመለክታል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌ መምሩ አብሬያችሁ ቆይታ አደረኩ። ቀሪ የካፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆየለን።